ሀለሃ መሰረሰ ሸቀበተቸ ነኝ። ሰላም ውድ ተመልካቾች፣ ይህ ጃኮ ሚዲያ በባለፈው ቪዲዮ ዘና ፈታ እንዳላችሁ ኮሜንት ላይ አሳውቃችኋል። ዛሬ ደግሞ ለየት ባለ ቪዲዮ ተከስተናል። ወደ ጥያቄያችን ሰላምቴ፣ እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ስምሽ ማን ልበል? እኔ ዝናሽ እባላለሁ። ብርሃኑ እባላለሁ። ሲሳይ ስሜ መብራቱ ይባላል። አበባው እባላለሁ። ኦኬ፣ አንድ ጨዋታ ላጫውትሽ። እሺ፣ ከኤ እስከ ዜድ ካል ከሀ እስከ ምን እንላለን? ከሀ እስከ ፖ ከሀ እስከ ፖ። እርግጠኛ ነሽ? አዎ፣ እርግጠኛ ነኝ። እርግጠኛ ነሽ? አዎ። እስከ ፐ እርግጠኛ ነሽ? ከሀ እስከ ፐ ከሀ እስከ ፐ ምን እስኪ ደገምልኝ። ከኤ እስከ ዜድ ካል ከሀ እስከ ምን እንላለን? ጥያቄ ከብዶኛል። ከበደ ሞክራ። ሶስተኛው የዓለም ጦርነት መቼ ነው የሚጀምረው? ምን አልከኝ? አንቺ ነችን ሶስተኛው የዓለም ጦርነት መቼ ነው የሚጀምረው? እኔ ሶስተኛ የዓለም ጦርነት ወደፊት ይጀመራል ተብሏል፣ ግን እንዳይጀመር እኛ በጸሎት እየተቀበለ ሶስተኛ የዓለም ጦርነት የሚጀምረው በ1800 እርግጠኛ ነህ? ያው ግምት ነው። አላውቅም፣ በትክክል አላውቅም። ግምት ይከብዳል። ይቀይርልህ። ኢትዮጵያ የቡና አምራች እንደሆነች ትታወቃለች። ሶስቱን የቡና ስሞች ጥሪልኝ። ከፋ የቡና ስሙ የአምራቹን ሀገር ስም ነው ማለት ነው። ሶስተኛ አይደል? ለምሳሌ ኢትዮጵያ የቡና ሀገር እንደሆነች ይታወቃል። ሶስቱን የቡና አይነቶች ጥሪልኝ ስማቸው። ቡናና ጀንፈል ነው አይደል? እየተባባሰ አረን ያላቀም ስማቸው ጥሪልኝ። ስማቸው ነው የምትጠሪው? የከፋ ቡና። ለምሳሌ ኢትዮጵያ የቡና ሀገር እንደሆነች ይታወቃል። ከዛ የቡና ሶስቱን ስሞች ጥሪ። ኦኬ፣ አቦል፣ በረካ፣ ሌላውን አላውቅም። እሺ፣ ሶስቱን የቡና ስሞች አታውቃቸው? ትጠቀማቸዋለህ? ሁሌም ትጠቀማቸዋለህ እኮ። ስም አላቸው፣ በገጠርም ይጠራሉ ነው፣ ግን ጠፉብኝ። አታውቃቸው? ኧረ ሞክር። ሲቀየርልኝ አላውቃቸው። አታውቃቸው? ሞክር። ጅማ ቡና ምንድን ነው? የቡና አይነቶች? እሺ፣ የጅማ ቡና፣ የሐረር ቡና አይደለም። ሌላ የቡና አይነቶች አሉ ነው። ሶስቱን የቡና ስሞች። ሶስት የቡና ስሞች አታውቃቸው? ተናገር እንጂ። እሺ ሞክር። ኧረ በሞክር። ምንም ልሞክራቸው አልቻልኩም። እሺ፣ እኛ ኢትዮጵያውያን እንጀራ ተጠቃሚ እንደሆነ ይታወቃል። የታችኛው የእንጀራ ክፍል ምን ተብሎ ይጠራል? ጀርባ ነው የሚባለው ይመስለኛል። እርግጠኛ ነው? እንግዲህ መዳፋችን ይሄ አይበሉባ ነው የሚባለው። የእንጀራ ሲሆን ደግሞ እንግዲህ እንጀራው ሉባ ነው። እንግዲህ ሌላ ምን ይባል? አታውቀውም?
የአፍሪካ ዋና ከተማ ማን ትባላለች? አፍሪካ ዋና ከተማ የላትም። የአፍሪካ ዋና ከተማ የአፍሪካ ዋና ከተማ አዲስ አበባ ነው። አዲስ አበባ አምሽር እርግጠኛ እንግዲህ የአፍሪካ ዋና ከተማ አለ እንዴ? ያው የአፍሪካ ዋና ከተማ ወይ አላት ወይ የላት የላትም። እርግጠኛ ነህ? አዲስ አበባ አይደለም። የአፍሪካ የላትም እርግጠኛ ነህ? እሺ አመሰግናለሁ መብራት። ዋና ከተማ አዲስ አበባ እርግጠኛ ነህ? እሺ አመሰግናለሁ። አመሰግናለሁ። እሺ ብሮ እንደዚህ አይነት አዝናኝ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። ቸር ሳምንት